የዚች ከተማ ተወላጆች አላችሁ? ይህ ከተማ የት ይመስላችኋል? ደሴ፣ ኮምቦልቻ፣ አዳማ፣ ነቀምት፣ ወላይታ፣ አርባ ምንጭ የት ይመስላችኋል? እንግዲያውስ ይህች ከተማ የኢትዮጵያ ኩራትና የጀግንነት ተምሳሌት የሆኑት ታዋቂው የጀት አብራሪ የነ ጀግናው ኮሎኔል በዛብህ ጴጥሮስ ምድር እንዲሁም በኢትዮጵያ የፖለቲካ ታሪክ ውስጥ እጅግ ስመጥር ከሆኑት ሴት መሪዎቻችን አንዷ የሆነችው የነ ንግስት እሌኒ መሐመድ መፍለቂያ ማሜት ጆን ሰብስክራይብ ላይክ ሼር ማድረግ እንዳይረሳ ሌትስ ጎ ፖለቲከኛና ምሁር የሆኑት የነ ፕሮፌሰር በየነ ምድር ባዶ ድል ከሚነሱ ጀግኖቻችን የማንረሳቸው የነ ፊታውራሪ ጌጃ ገሪቦ ምድር የማዕከላዊ ኢትዮጵያ ክልል መናገሻ ይህች ውብ ከተማ የሀዲዮች መፍለቂያ ትልቋ ሆሳዕና ከተማ ናት። እስቲ የሆሳዕና ልጆች ኮሜንት ላይ አለን በሉ። ሪፖስት ኮፒ ሊንክ እንዳይረሳ። እንደዚህ ቪዲዮዎች እንዲደርሳችሁ ፎሎ አድርጉ። ሴና ትራቨል ነኝ። ይመቻችሁ። የዚህ ከተማ ነዋሪዎች ኢትዮጵያ የምትኮራባት ጀግና ልጅ አላቸው። ብዙዎቹ የሰማዩ ነብር ይሉታል። ታዲያ ስሙ ሲነሳ ጠላት የሚንቀጠቀጥለት፣ ወዳጅ ደግሞ በክብር አንገቱን የሚደፋለት ስለዚህ ጀግና ነው ማወጋችሁ። ይገርማቸዋል። በኢትዮጵያ ሰማይ ስር ብዙ ጀግኖች አልፈዋል። ነገር ግን በደመናው ላይ የጀግንነት ታሪክ ጽፎ ለሀገሩ ሉዓላዊነት ሲል ሕይወቱን አሳልፎ የሰጠ አንድ የሰማይ ነብር ነበር። እርሱም ጀግናው ኮሎኔል በዛብህ ጴጥሮስ ይባላል። ዛሬ የዚህን ድንቅ ከሀዲዮች ምድር የወጣውን የኢትዮጵያ ጀግና እንዲያወጋቸዋለሁ። በበረራው ጥበብ፣ በቆራጥነቱ፣ በሀገር ፍቅሩ በአየር ኃይል ውስጥ ትልቅ አክብሮት ነበረው። ታዲያ ወደ ኋላ ልመልሳችሁ። ጊዜው ወደ 1970ዎቹ ይወስደናል። የሶማሊያ ወረራ ወቅት ነው። የኢትዮጵያ አየር ኃይል ሀገሩን ከወረራ ለመከላከል ሌትና ቀን በሚታትርበት በዚያን ከባድ ወቅት በዛብህ ጴጥሮስ በግንባር ቀደምነት ተሰልፎ ነበር። ካራማራ ላይ የጠላትን ምሽግ በቦምብ ሲያናውጥ ድንገት አውሮፕላኑ በጠላት ጸረ አውሮፕላን ተመታች። ነገር ግን ይህ ጀግና አውሮፕላኗ ተመታ እየነደደችም ቢሆን እያበረረ በጠላት እጅ ላለመውደቅ ወደ ኢትዮጵያ ክልል ለማምለጥ እጅግ ሙከራ አደረገ። ግን በጠላት ቀጠናው ስለነበረ ለምርኮ ተዳረገ። በሶማሊያ እስር ቤት ውስጥም ለአመታት ከባድ ስቃይና መከራን አሳለፈ። ነገር ግን ይህን ሁሉ መከራ ሲያሳልፍ የሀገሩን ክብር አሳልፎ አልሰጠም። በ1980ዎቹ በምርኮኛ ልውውጥ ወደ ሀገሩና ወደ ናፈቀው አየር ኃይሉ ተመለሰ። በጣም የሚገርማችሁ አብዛኛው ሰው ከምርኮና ከእስር ቤት ስቃይ በኋላ ወደ ሰላማዊ ህይወት ሊመለስ ይችላል። ነገር ግን ለዚህ ጀግና ሀገር ማለት ከራሱ ህይወት በላይ ነበረች። ታዲያም ዳግም በባድመ ጦርነት ሲቀሰቀስ ኮሎኔል በዛብህ ሀገሬ ተወራለች ብሎ ዳግም ወደ ጦር ግንባር ለመሰለፍ አላንገራገረም ነበር። እድሜው ቢገፋም ከዚህ ቀደም ተማርኮ ከባድ ስቃይ ቢያይም የውስጡ ጀግንነት እሳት አልጠፋም ነበር። የጦር አውሮፕላኑን አስነስቶ ወደ አስመራ ሰማይ አቀና። የጠላትን ወታደራዊ ምሽጎች በተሳካ ሁኔታ ደበደበ። ነገር ግን በዚያች እድለ ቢስ ቀን የጀግና አውሮፕላን በኤርትራ መከላከያ ጸረ አውሮፕላን ሚሳኤል ተመታች። ያቺ ቀን ይህ ጀግና አብራሪ ለመጨረሻ ጊዜ በኢትዮጵያ ሰማይ ላይ የታየበት ቀን ነበረች። ኮሎኔል በዛብህ ጴጥሮስ ዛሬም ድረስ በኢትዮጵያን ልብ ውስጥ ትልቅ ቦታ አላቸው። እሳቸው ማለት ሁለት ጊዜ ተመቶ የወደቀ ነገር ግን ለሀገሩ ያለውን ፍቅር መቼም ያላወደቀ ጀግና ነው። ሰማዩ እንደ ቤታቸው፣ ሀገራቸውን እንደ ህይወታቸው የወደዱ የቁርጥ ቀን መኮንን ነበሩ። ታዲያ የዚህ ጀግና የበዛብህ ጴጥሮስ ታሪክ የኢትዮጵያ አየር ኃይል የጽናት ተምሳሌት ነው። ይህ ጀግና ሁሌም ይወሳል። የአገሬ ልጆች ፍቅራችሁን፣ አክብሮታችሁን በኮሜንት አሳዩን። ሪፖስት ኮፒ ሊንክ እንዳይረሳ። ታሪኩ ሁሉም ጋር መድረስ አለበት። ሌሎች እንደዚህ አይነት ቪዲዮ እንዲደርስ
ሰላም ቤተሰብ እንዴት ናችሁ? ዛሬ እንግዲህ ሐማሜ ስቱዲዮ ሆሳዕና በማታ ምን ትመስላለች የሚለውን እንግዲህ አዲስቷ ሆሳዕና ዋቸሞ ምን እንደምመስል የማሳያችሁ ይሆናል። አብረን እንወጣለን ማለት ነው። ሐማሜ ስቱዲዮ